ሉማኔ ግዝ ፈክስ ሞተረቡም አኩ ባለፈይ የዞኑሚ የግብርና ብሮሻይ ቲል ናርሎን አደኛ ጫልት ከሻት በጫል ውስጥ በሎና ኢቲባቅ ስለዚህ ጫል ይከሻን ሴንሲቲቭ ነው። ስለዚህ ይሄንን በደንብ መተከል ያለበት ጥላ ስር ላይ ነው። አንደኛ ኢኒሺዬቲቭ አሁን አርሶ አደሩ ወደ ቢዝነስ ግብርናን እንደ ቢዝነስ መጠቀም መቻል አለበት ተብሏል። ትንሽ ምርት ቀለ ምርት አማራትና አንታሌ ነው ባለ ፍራንክ ይረክብሪያን ግዝ ትኩረታሽናኔ አሶታ ለቢና ባልናኔ ተቀላቀላ ጀመርናን ባይተን ይታይ ደግሞ አኩ በገበያ ባላይ ሁኔታ ደግሞ በጣም ውድን አውሸን አወለም ተይነቅልና አረ ሐደቴኖን ፍር 30 ብር በላይ ነው ክላን ኪሎ ተ6000 ብር በላይ ገባመሎ ተቃወ በጠቀል ቃወ 1300 ኪሎ በለ ኢኒሺዬቲቭ ትላሽነ መጣናና አኩ ባላይ ባይት ቢታ ዘማን የበለ ግዝ ኢኒሺዬቲቭ የቺያሲድ ኢኒሺዬቲቭ ቁርበና ጋኩ ቢታመይ ማትሙዱን የለውዝ ኢኒሺዬቲቭ ባልነ ጀመርና እነ ኢኒሺዬቲቭ ባልነ ጀመርና ይግዝ ጌስ አርሶ አደሪ ቃለ ምርት ረከባኔ ባለ ፈረንክ ረክቢያን ግልብና ምርት ተመረታኔ ባይት አቱም ተጠቀምኩሞኒ ፈረንክ ረከብኩሞኒ አው አጉቼና አይሚና ሳይሱ የቀበርኩሙ ይግዝ ኮ አውጂ አመረትናኔ ወል ነቅጨብር ረከብኮ ኢላን አርሶ አደር በሰደዳም ጋር ሊታዋልኩዋ ውጤት ተተከኩ ከሽናና ባይተን መዳበራው ቤለባለ እንጀት ማጥሙ ተጉበሎት ወአላው በሎ መንግስት ተጉበሎ ቀሶት ታዩን አማራጭ ሂንዞኔ የጠቀለ ግዛ ሶት ያትከሻም ታይ ባለፈ ደግሞ ያው በሰው ወቅት ሉባም ክትትላኛ ሞያው የሆነ ድጋፎ በማን